አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ውድ ቤተሰቦች እንዴት ናቸው? ይሁን ያለው አልሐምዱሊላህ። እና እንዴት ናችሁ? ሁሉ በያላችሁበት ያለ ሰላምና ዝነት አይለያችሁ እያልኩኝ እንዲሁም እንደተለመደው በመግቢያም በመውጫ የምምላችሁ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ። ኢንሻአላህ ፊት ለፊት ከቤተሰቦች ጋር ከእናንተ ጋር የምወጣበት ሰዓት አላህ ያቀርበዋል ማለት ነው ቢኢዝኒላህ። አሁን ተስራ ጋር ሰው ሀገር ላይ በቃ እያንዳንዱ ቤት አንድ አይነት አይደለም እና ያው ስለዚህ ያው ተካሜራ ጀርባ ሆኜ ነው የምሰራው። ፊት ለፊት መውጣት አይመችም፣ የሰው ሀገር ነጻነት የለም እና አላህ ሱብሃነሁ ወተዓላ ኸይሩን አምጥቶልን ወደ ሀገሬ በሰላም ገብቼ ፊት ለፊት እናንተ ጋር እናንተን የሚያዝናና ለጓደኞቼ የሚጠቅም ጥሩ ጥሩ ነገር እንደማመጣላችሁ በአላህ ላይ ተስፋ አለኝ ኢንሻአላህ እላችኋለሁ። ዛሬም ብቅ ያልኩት ያው እና አብርሽ ነው። ዱባይ ገብተዋል። ማሻአላህ በጣም ደስ የሚል ቦታ ነው የዋሉት ትላንትና። በጣም እኔ በጣም ደስ ብሎኛል አንድ ላይ በመሆናቸው ሩታና አብርሽ ማለት ነው። በጣም ደስ ይላል እውነት ወላሂ። እንደዚህ ቢሆኑ ሁል ጊዜ የሚሰሩት በቃ እንደዚህ አንድ ላይ ሆነው በመሀላቸው ሌላ ሰው ባያስገቡ ባይጣሉ አይታቸዋላ። ባለፈ አሁን እሷና እሱ ሲከራከሩ ግማሹ ተሱ ሳይድ ግማሹ ተሷ ሳይድ እየሆነ ተመልካችን በጣም ተደናግሮ ነበረ። አብዛኛውን ያው እሷን ነው የደገፉት። ምክንያቱም እሱ ስለሆነ የደረሳት ሴቶች በጣም እየደረደረ እያመጣ ማለት ነው እና ያ ደስ አይልም እውነት ለመናገር። ያው ድሮም እንደምናውቃቸው በተለያየ ሚዲያ ላይ እየቀረቡ እንደሚፋቀሩ እንደሚዋደዱ ነው ሲያስረዱን የከረሙት። እነሱም በግላቸው እንደሚዋደዱ እንደሚፋቀሩ ነበር የሚሰሩትና ሀታ አዲስ አበባ አንድ ጊዜ ሆቴል ላይ ማለት ነው በመስከረም ወር መሰለኝ ከ6 ወር በፊት የተገናኙበትን አመት አክብረዋል። ያኔ ፍቅራቸውን ማለት ነው እና በጣም ነው ደስ ያለን። ስለዚህ አሁን የሚቀጥሉ ጠብ ጥሩ አይደለም። ቢያንስ ለተመልካቾቻችሁ ለወዲዮንሶቻችሁ ምንድን ነው የምታስተምሩት እናንተ? በቃ አንድ ጊዜ እንዋደዳለን እንፋቀራለን፣ ሞትኩልሽ ሄድኩልሽ ይላል። እሷም እንደዛው አንድ ጊዜ ደግሞ በቃ ሌላ ሴት ይዞ ይመጣል ምናምን እና አይታችኋል የከረመው። ያው እኛ እንኳን እናውቃለን ብራንክ መሆኑን እንዳልተጣሉ እኔ ሁሌ ነበር የምናገረውና ያው ግን ብዙ እህቶች አሉ ምስኪኖች ማለት ነው የእውነት እየመሰላቸው በጣም የሚናደዱ ነበሩና ያው በተለይ የመዳም ቅመሞች እነሱን የሚከታተሉ እና በጣም የእውነት መስሏቸው በጣም የሚናደዱ ልጆች ነበሩ። እውነቱን ለመናገር ጸብ ለማንም አይጠቅምም፣ ለማንም ደስ ብሎ አያውቅም። ያው እነሱ መስሏቸው ተመልካችን ያዝናና መስሏቸው ነው። ተመልካችን ያው እኛን ነው ብራንክ ያደረጉ። ዞሮ ዞሮ እነሱ ደህና ናቸው ድሮም ማለት ነው። ሁሉም እየተናበቡ ነው የሚሰሩት። በመሀል እሷም አይታቸዋል በረመዷን ቀን ያን ይስሐቅን ይዛ መጣች። እኔ ያዘንኩት ለሱ ነው። ያው ሙስሊም ወንድሜ ስለሆነ በቃ እያሷሹት እየዋሸ እየማለ ወዳታለሁ እያለ ምናምን አብሮ ሲተሻሽ ከረመ። ያ ሁላ ነገር መሆን የለበትም ነበረ። ኦልሬዲ ፌመስ ናቸው፣ ታዋቂ ናቸው። እንደው ያልታወቁ ሰዎች እንኳ ፌመስ ያልሆኑ ሰዎች እንኳ ቢሆኑ እሺ ለመታወቅ ነው እንላለን። በጣም ፌመሶች ናቸው እና እሱም ህፃን ልጅ አይደለም። በረመዷን ቀን እንደዛ ብሎ ሆኖ ለዛውም በውሸት እንደዛ መታከክ የለበትም ነበር። ያው እነሱ እንግዲህ እንደመሰላቸው ነው። ለሁሉም አላህ ሂዳያ ይስጥ ነው የምለው እኔ። እና አሁን አንድ ላይ በመሆናቸው በጣም ደስ ብሎኛል። በተለይ በነገራችን ላይ ዳኒ እና ጽጌ አሉ። በቃ ብራንክ ነው እነሱ የሚወዱት። ዳኒ እና ጽጌ በብራንክ ነው ታዋቂ የሆኑት። በጣም ትላልቅ ብራንክ፣ ማመን የማትችሉት ብራንክ ነው የሚደራረጉት። እስበሳቸው ራሱ አይነጋገሩም፣ አይነ ላይን አይተያዩም ስትሏቸው ነገ እንዲ ናቸው። ስለዚህ ዳኒ እና ጽጌ የብራንክ ሱስ አለባቸው። እነሱ ናቸው እንዲህ ያለ ነገር በመሀላቸው ያመጡት እንጂ እነሱ የሚያስቡትም አይመስለኝም። እነ አብርሽ እንደዚህ ተለያይተን በመሀላችን ሌላ ሰው ገብቶ በመሀላችን ሌላ ሰው አስገብተን እንስራ የሚለውን እነ ዳኒ ጋር ተተቀላቀሉ በኋላ ነው። በመስከረም ወር ነው በአዲስ አመት ላይ ነው እነ ዳኒ ጋር የተቀላቀሉት እና የዛን ሰዓት ነው እንዲህ ያለ እንትን አይዲያ ያመጡባቸው ማለት ነው።
ይህን አይዲያ ያመጡባቸው እነሱ ናቸው እንጂ እነሱ ተለያይተን እንሰራለን እንደዛ ያለ ነገር እናመጣለን ብለው አይዲያውም የሚኖራቸው አይመስለኝም እንደነገርኳችሁ። እና አሁን በጣም አምሮባችኋል። ሁሌ እንደዚህ እየሆናችሁ ኑ። እንወዳችኋለን፣ እናከብራችኋለን። በመሀላችሁ መጥፎ ሰው አታስገቡ ማለት ነው። ትዳር እውነተኛ ትዳር ታለባችሁ። ትዳር ማንንም አይወድም ከሁለት ጥንዶች በስተቀር ሶስተኛ ሰው አራተኛ ሰው አይወድም። እና ስለዚህ ያው አብራችሁ ስትመጡ ነው እንደውም የምትደምቁት የሚያምርባችሁ። እና ያው አሁን እንግዲህ ለቀለበት ነው ተብሏል። ዱባይ የተሄደው ደግሞ እንግዲህ ቀለበቱን ሲያስሩ ያሳዩናል ማለት ነው። እና በጣም ደስ የሚል ነገር ነው። እኔ ደስ ብሎኛል። እንኳን ደስ ያላችሁ ለማለት ያክል ነው። እና የሚገርማችሁ ነገር ዳኒ እና ጽጌ ያንን ጉድ ረብሻ መሀል ገብተው ሲያወቁ እንደዛ ሲያደርጉ ትናንትና ደግሞ የሚዜ የሆነው ሄደዋል አብረው ማለት ነው። እኔ እኮ በጣም ነው የሚገርመኝ ወላሂ። ዳኒ ራሱ ጽጌ እንትናን ሩታን እፈልጋለሁ እወዳታለሁ እያለ ማውራት ጀምሮ ነበረና ወላሂ የእነሱን ጉዳይ በጣም አንዳንድ ጊዜ ሳስበው ማለት ነው። ዳኒና ጽጌ እንትን በጣም ደፋር ናቸው። በጣም ይሄን ይሉን በቃ ምንም ነገር ትንሽ እንኳን ይሉንታ የሌለው ብራንክ ነው የሚሰሩት። እና ብዙ ነገር ያሳለፉት ብዙ ነገር ያደረጓቸው እነሱ ነበሩ። ብዙ ጸብ መዳረሻ የሆኑት ማለት ነው። ሜሪም እንደዛው ያው ሩታ ጎን ነው እሷ የቆመችው። እና ትናንትና የሚገርማቸው ነገር ሁሉም ዱባይ አብረው ሚዜ ሆነው ሄደዋል ማለት ነው። ሚዜ ነን እያሉ ነበረ። እንግዲህ ይመቻቸው። እና ውድ እህቶቼ የመዳም ቅመሞች ማለት ነው እናንተ አትናደዱ። አሁን በኋላ የሆነ ነገር ብታው ብራንክ ሊያደርጉን ነው። እነሱ አልተጣሉም ሲጀመር ተናበው ተመካክረው ነው የሚሰሩት። ሁሉም በቃ አይታችሁ ከሆነ ይሄን እናርግ እያሉ ልክ እንደ ፊልም ካራክተር እየተከፋፈሉ ካራክተር ይዘው አንተ በዚህ ሳይድ አንቺ በዚህ ሳይድ አንተ በዚህ ሳይድ እየተባባሉ እየተናበቡ ነው የሚሰሩት። ሆኖም ግን እኛን እንትን ይሉናል፣ ያዝናኑናል። ችግር የለብንም። እኛ እየስሩ ወጣቶች በጣም አሪፍ ለኢትዮጵያ ወጣቶች አራያ የሚሆኑ ወጣቶች ናቸው። በራሳቸው ተነሳሽነት በእጅ ስልካቸው እየቀረጹ እኛን ማዝናናት ተቻሉ እና ተሰሩ። ጎበዞች ናቸው። ስንት ስራ ያፈታለ ተምሮም ስራ ያላገኘ በቃ ትምህርቱንም ያልጨረሰ መሀል ላይ ተደራቅፎ ዝም ብሎ በቃ እንትን ሆኖ የሚቀመጥ ወጣቶች ተሴትም ተወንድም ብዙዎች አሉና እኔ በራሳቸው እንደዚህ የሚፍጨረጭሩ ወጣቶች በራሳቸው የሚሰሩ አሁን በተለይ በቲክታክ ላይ አዲስ ብቅ የሚሉ ወጣቶች በራሳቸው ራሳቸውን ቀይረው ሳይ በጣም ነው ደስ የሚለኝ። ታውቃላችሁ ይሄ ትልቁ ይሄ ራሱ ትልቅ ነገር ነው። ራስን መቻልና ብዙ ነገር ማድረግ ማለት ነው። በእጅ ስልካቸው ኢንተርኔት ብቻ መሙላት ነው የሚጠበቅባቸው እና ተምንም ተማንም በላይ ተተማረውም በላይ ተመንግስት ሰራተኛም በላይ ተማንም በላይ ነው ገቢያቸውና እንደዚህ አድርገው ራሳቸውን ማነጽ ተቻሉ አሪፍ ነው። ግን ለኛ ያው ለተመልካች ይጠቅማል ያዝናናል የሚሉትን ድንበር ሳያልፉ እያመዛዘኑ ቢለቁልን እኛም እየተደሰትን ነው የምንከተላቸው ማለት ነው እንጂ አይዲያቸው እኔ የኢትዮጵያ ወጣቶች እነሱን አይቶ አራያ ይሆናል። አሁን አብርሽና ሩታ እና በፊት ታውቃላችሁ አብርሽ ዩቱብ ሳይከፍት እኔ አውቀው ነበር ለምለም ጋር ሲወጣ ማለት ነው። ለምለም ቪዲዮ ስትሰራ አንዳንድ ጊዜ ይገባ ነበርና ወላሂ በጠዙ ዝግባ የማይሉት ልጅ ነበር። አሁን ያው በራሱ ሩታም ፍቅርም ተጨመሩ። በነገራችን ላይ እንትና ናት ማናት ለምለም ናት ለቡታጅራ ዩቱበሮች ፈን የሆነችው ጎበዝ ታታሪ ናት። በጣም ነው የምወዳት። እሷንም በታታሪነቷ በጉብዝናዋ አልሸነፍ ባይና ጎበዝ ናት፣ ደፋር ናት። በእሷ ነው ሁሉም እንትን የሆነችው አይዲያ ሆና የሁላ ወጣት እዚህ የደረሰው እና አብርሽ ራሱ እሷ ይዛ ስትወጣ ምንም ነበር ወላሂ። አሁን ግን ደረሰበት ተመልከቱና ለኢትዮጵያ ወጣቶች አራያ ናችሁ ነው የምላችሁ። ሁሉም ወጣት እንደዚህ ተፍጨርጭሮ ራሱን ቢቀይር እንደነሱ በጣም ደስ ይላል።
እና ጎብዙ እላችኋለሁ። በተረፈ ውድ ቤተሰቦች ስገባም ስወጣም እምለምናችሁ ያው ሰብስክራይብ እንድታደርጉኝ ነው። እኔንም አሳድጉኝ። በአሁኑ ሰዓት ሰው ቤት ነው የምሰራው፣ አረብ ሀገር አይመቸኝም ፊት ለፊት መውጣት። ግን አሁን ሀገሬ መግባት ፈልጌያለሁ። ያው የሰሞኑን የጠለባ አይሰራም እየተባለ የኢትዮጵያ ኤምባሲ በረያት ጠለባ አይሰራም ሰሞኑ ማለት ነው። ባህርተኛ ብቻ ነው እየሰሩ ያስቸገሩን። እስቲ የእኛንም ዞር ብለው ቢያውን ቢሰሩልን አላህ ቢደርስልን ዱአ አታርጉኝ ማለት ነው። ኢንሻአላህ ሀገሬ የተገባው ጠንክሬ እንደምሰራ ተከታታዮችን የሚያዝናና የሚያስተምር አሪፍ ስራ እንደምሰራ በአላህ ተስፋ አለኝ እና እዛ ድረስ ግን አሳድጉኝ። እኔ ሰብስክራይብ ምንም የለኝም እንደምታዩት። ሰው ለሰው መድኃኒት ነው። እናንተን አይጎዳንም፣ እኔን ይጠቅማልና ሰብስክራይብ አድርጉ ውዶች።